ሰላም እንዴት ናችሁ? የዩቲዩብ ቤተሰብ ዛሬ እንግዲህ ስለ ሶሻል ሚዲያ እናወራለን ማለት ነው። እንግዲህ አዲስ ኒውስ አለ ስለ ሶሻል ሚዲያ። ዩኬ ወይም ብሪታንያኖች ይዘውት የወጡ ርዕስ አለ። ሶሻል ሚዲያ ባንድ አድርገዋል። የዘጉበት ምክንያት ምንድነው? ይሄ እስከ 16 ዓመት ያሉ ወጣቶች ሶሻል ሚዲያን እንዳይጠቀሙ እንደ ዩቲዩብ፣ እነ ኢንስታግራም፣ እነ ፌስቡክ የመሳሰሉ ነገሮችን ሶሻል ሚዲያዎችን ዘግታለች ማለት ነው። እንግዲህ ያደረገችው እርምጃና የሄደችው ርቀት በጣም የሚያስደስት ነው። በዚህ ሁሉም የዓለም ሀገራት ሶሻል ሚዲያን በተለይ እስከ 20 ዓመት ላሉ ወጣቶች መዘጋት አለበት ብዬ የማምን ሰው ነኝ። ምክንያቱም ምንድነው አንድ ሰው እስከ 16 ወይም እስከ 20 ዓመት ያለ ወጣት ራሱን በደንብ አያውቅም ማለት ኑሮ እንዴት መምራት እንዳለበት፣ ሶሻሊ ሰዎችን እንዴት ኮሚኒኬት ማድረግ እንዳለበት፣ አጠቃላይ ያለውን ሁኔታ ገና ጩጭ ነው የሚሆነው፣ ጩጫ ነው። ምክንያቱም ራሱ አልበሰለም፣ አያመዛዝንም። ሶሻል ሚዲያ መታገዱ በጣም ትልቅ አድቫንቴጅ አለው ነው የምትሉኝ። እንግዲህ ሶሻል ሚዲያ ብዙ ጥቅሞች አሉት፣ ብዙ ጉዳቶች አሉት። እንግዲህ ምስጋና ሊቀርብበት ይችላል፣ ጥላቻ ይቀርብበታል። ጥሩ ነገር ሊቀርብበት ይችላል፣ ፖርኖግራፊ ሊቀርብበታል። አሪፍ ነገር እየቀረበበት እንደገና ደግሞ የራቁት ቪዲዮም ሊቀርብበት ይችላል። ስለዚህ እነዚህን አይተው የሚያድጉ ወጣቶች ነገ ምን መሆን እንደሚፈልጉ እንግዲህ የምታውቁት ነው። የራቁት ቪዲዮ ያየ፣ ጥላቻ ንግግሮችን ያየ፣ የተለያዩ ሶሻል ሚዲያ ላይ ያሉ ወከባዎችን ያየ ሰው ነገ ያ ወጣት ያን ነገር ነው መሆን የሚፈልገው። ምክንያቱም ሀቢት ያደረገው ልምድ ያደረገው ያን ሶሻል ሚዲያ ገና እስከ 16 ዓመቱ ክሪኤቲቭ መሆን ሲገባው መማር ሲገባው የተለያዩ ነገሮችን እንዴት ቻሌንጆችን መቋቋም እንዳለበት መማር ሲገባው ያን እያየ ካደገ ነገ ያወጣትም እንደዛ ነው የሚሆነው። ሰው ዛሬ ያለንበትም የሀገራችን ውጤት አይ ቲንክ እሱ ይመስለኛል። እንግዲህ የዘራነው ዘር ነው አይደል አፍርቶ በቅሎ ዛሬ እያጨርን ያለ ነው ብዬ ነው የማምነው። ምክንያቱም ወጣቱ ወደ እንደዛ አይነት ነገር ሲሄድ፣ ወደ ሶሻል ሚዲያ ሲሄድ ሁሉንም ነገር ነው የሚያግበሰብሰው። ምክንያቱም ማሰብ ያምሮ የለውም፣ ቲንክ አያደርግም። የመለየት ክፉን ከደጉ ምርቱን ከገለባ የሚለይበት አእምሮ እስከ 20 ዓመት ያለውን አእምሮ እየነጠቅ ነው ያለን በሶሻል ሚዲያ ነው። ስለዚህ እንግሊዝ ይህን ማነው ብሪታንያዎች ወይም ዩኬዎች ይህን ባንድ ማድረጋቸው በጣም አስደሳች ዜና ነው። ሌሎች ሀገራትን እንዲቀጥሉበት እኔ አበረታታለሁ፣ ሳፖርት አደርጋለሁ ማለት ነው። ምክንያቱም አንድ ወጣት እስከ 16 ዓመት ወይም እስከ 20 ዓመት በስርዓት ትምህርቱን ነው መማር ያለበት። በስርዓት ህብረተሰቡን ነው ምን እንደሆነ ሶሻል ላይፍ፣ ስለ ጎረቤት ስለምናምን ነው ማወቅ ያለበት። አጠቃላይ ያሉት ሶሻል ላይፍ እስቲ እኛ እኮ ራሱ ድሮ ለማለት በቃ የድሮ የኛ አስተዳደግና የአሁኑ ወጣትን አስተዳደግ ነው። ድሮ እኮ አብረን አፈፈይተን አብረን አድገን አብረን ውሃ ቀርተን አብረን ተጣልተን እዛው ጋር ታርቀን እዛው ጋር የተለያዩ ነገሮች አድርገን አሁን አይታችሁ እኮ ሁሉም ስልኩ ጋር ነው በቃ ሶዛ ጋር የሚሰበስባቸው ነገሮች የሚጠቅሙና የማይጠቅሙት የሚያውቅበት ደረጃ ላይ ሲደርስ ነው ሶሻል ሚዲያን መጠቀም ያለብን። እዚህ ጋር ቤተሰብን ባይዘ አሳይመንት መውሰድ ያለበት ነገር አለ። ቤተሰብ ልጆቹን እስከ 20 ዓመት ድረስ ስልክ አካባቢ ማድረስ የለበትም፣ ሶሻል ሚዲያ አካባቢ ማድረስ የለበትም፣ ቲቪ አካባቢ ማድረስ የለበትም። ምክንያቱም ቤተሰብ እስከዛ ትምህርት ቤት ነው ማድረግ ያለበት። ቤተሰብ እስከዛ ሶሻል ላይፍ ነው ማስተማር ያለበት። ምን መሆን እንዳለበት፣ ምን ማሰብ እንዳለበት እሱን ማስተማር አለብን ማለት ነው። እንግሊዝ የወሰደችው እርምጃ በጣም የሚበረታታና ሌሎች ሀገር መውሰድ አለባቸው ብዬ ነው የማምነው። ከኢትዮጵያ ጀምሮ አጠቃላይ የዓለም ሀገራት በተለይ እስከ 16 እስከ 20 ዓመት ያለው ወጣት ሶሻል ሚዲያን እንዳይጠቀም ባንድ ማድረግ አለባቸው ብዬ አምናለሁ ማለት ነው። እንግዲህ በዚህ ሰሞን የቤዚን ቲክቶከሯን ሰምታችኋል። ቲክቶከሮች እንግዲህ በጣም ሞት እየበዛ ነው፣ ህይወት እልፈት እየሆነ ነው። ይህ ሶሻል ሚዲያ ባይዘ እንግዲህ በአጋጣሚ ነው ቤት ሞታ ተገኘች እየተባለ ያለው ለህይወታችን አደጋ ይዞብን እየመጣ ነው። ይህን በደንብ ማየት አለብን። እያንዳንዱ ነገር እንዴት ነው ወጣቱ ወዴት እየሄደ ነው የሚጠቅመውን አሁን እኮ በቃ ዝም ብሎ ነው የፖስተው። በቃ የትኛው ኮንቴንት አሪፍ ነው፣ የትኛው ኮንቴንት ጥሩ አይደለም፣ የትኛውን ኮንቴንት የለም ማግበስበስ ነው። ለምን ዝም ብሎ ብቻ ይለት እንጂ ሰው ያን ነገር ይፈልገዋል። በቃ ሰው ይጥፋበት አይጥፋበት፣ ሰው ይጠቀምበት አይጠቀምበት የለም። ይሄ ጉር ነው፣ ይሄ ባር ነው፣ መለየት አቁመናል። ስለዚህ ይሄን ነገር በጣም ልናስተውለው የሚገባ ነገር ነው ብዬ አምናለሁ። እንግዲህ ለምን ሶሻል ሚዲያ እንግዲህ ሌላኛው መጥፎ ፓርቱ እስከ 16 ወይም እስከ 20 ዓመት ያሉ ወጣቶች አእምሯቸው እንግዲህ ነጭ ወረቀት ነው። ነጭ ወረቀት ነው ማለት ነጭ ወረቀት የጻፍንበት ነው አይደል የሚቀበለው። ሰው ብሬኖሽ ያደርጋቸዋል። ለምሳሌ ፖርኖግራፊ ከሆነ የሚያዩት ያን ነው ይዘው የሚያድጉት። የራቁት ቪዲዮ ከሆነ የሚያዩት ያን ነው ይዘው የሚያድጉት። የጥላቻ ንግግርን ከሆነ የሚሰሙት ያን ነው ይዘው የሚያድጉት። ውሸት ነገሮችን ከሆነ አብዞር የሚያደርጉት ያን ነው ይዘው የሚያድጉት። ያ ነጭ ወረቀት እንግዲህ ሞኝና ወረቀት የተጻፈበትን አይለቅም። ያ ወጣትም አድጎ ያንን ነው የሚፈልገው ማለት ነው። ስለዚህ
ብሬን ወሽ ያደርጋቸዋል። ብሬናቸውን እጥብ ነው የሚያደርገው። ሶሻል ሚዲያ እንደዚህ እንግሊዝ ማገዷ ለሁሉም ነገር የሚበረታታ ነው። እኛም መበረታታት ያለብን ልጆቻችንም ወደ እንደዚህ አይነት ነገር ማቅረብ የለብንም። እያንዳንዳችንም ስንጠቀም ደግሞ የሚጠቅምና የማይጠቅመንን መለየት አለብን። ሶሻል ሚዲያ ጠቃሚ ነው፣ አስፈላጊ ነው፣ ግን ስንለየው ነው፣ ፊልተር ስናደርገው ነው። ፊልተር ያላደረግነው ነገር ሁሌም ይጎዳናል ማለት ነው። አዳዲስ ሲኖሩ እነዚህ ዜናዎች ምናምን ሲኖሩ ይዤላችሁ እመጣለሁ በአዲስ መልክ። ስላዳመጣችሁ አመሰግናለሁ።